ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ። ለሰዓቱ የያዝናቸውን አጫጭር ወሬዎች እንነግራችኋለን። እስከ ፍጻሜው አብራችሁን ቆዩ። በሽብር ወንጀል በተጠረጠሩት በእነ ዶክተር ወንደሰን አሰፋ መዝገብ ተጨማሪ የምርመራ ጊዜ ተፈቀደ። ፍርድ ቤቱ በሽብር ወንጀል በተጠረጠሩት እነ ዶክተር ወንደሰን አሰፋን ጨምሮ በሶስት ተጠርጣሪዎች ላይ ተጨማሪ ምርመራ እንዲደረግ የ14 ቀን ጊዜ ፈቀደ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት ፖሊስ በሽብር ወንጀል የጠረጠራቸውን ዶክተር ወንደሰን አሰፋን ጨምሮ በሶስት ተጠርጣሪዎች ላይ የተሰራ የምርመራ መዝገብን ተመልክቶ ነው ተጨማሪ ምርመራ መደረግ አለበት በማለት የ14 ቀን ጊዜ የፈቀደው። ተጠርጣሪዎቹ ዶክተር ወንደሰን አሰፋ፣ ዶክተር መሰረት ቀለመ ወርቅና ገነት አስማማው አያሌው ናቸው። የፌዴራል ፖሊስ ኮሚሽን መርማሪ ከዚህ በፊት በተሰጠው የ14 ቀን የምርመራ ጊዜ ውስጥ የሰራቸውን የምርመራ ስራዎች ትናንት በነበረው ቀጠሮ ለችሎቱ ያቀረበ ሲሆን በዚህም ከ8 ባንኮች ማስረጃ ማምጣቱን፣ የተጠርጣሪዎችን የጣት አሻራ ማንሳቱንና በወንጀል መከላከል ስነ ስርዓት ሕግ ቁጥር 27/2 መሰረት የተከሳሽነት ቃላቸውን መቀበሉን፣ የቴክኒክና የፎሬንሲክ ማስረጃዎችን በከፊል የማስመጣት ሥራ ማከናወኑን ለችሎቱ ገልጾ ነበር። የምስክሮችን ቃል ለመቀበል ቀሪ የባንኮችና የተለያዩ ተቋማት ማስረጃዎችን ለማምጣት በተፈጸመ የሁከትና አመጽ ማስነሳት ተግባር ላይ የደረሰውን የሰውና የንብረት መጠን የሚገልጹ ማስረጃዎችን ለማቅረብ ተጨማሪ ጊዜ እንደሚያስፈልገው ፖሊስ ጊዜ ቀጠሮ ችሎቱን ጠይቋል። የተጠርጣሪዎች ጠበቆች በበኩላቸው በፖሊስ ቀሪ ተብለው የቀረቡ ጊዜ ቀጠሮ መጠየቂያ ዝርዝሮች ተጨማሪ ጊዜ ለማሰጠት የሚያስችሉ ምክንያቶች አይደሉም በማለት ተከራክሯል። ለደንበኞቻቸውም የዋስትና መብት እንዲፈቀድ ጠይቋል። መርማሪ ፖሊስ በበኩሉ በተሰጠው ጊዜ በርካታ ማስረጃ ማሰባሰቡን ጠቅሶ ፍርድ ቤቱ ከመዝገቡ መመልከት ይችላል በማለት መልስ ሰጥቶ ተጠርጣሪዎች በዋስ ቢወጡ ማስረጃ ይሸሽብኛል ሲል የዋስትና ጥያቄያቸውን ተቃውመዋል። በሽብር ወንጀል ተጠርጥረው ቁጥጥር ስር የዋሉት ተጠርጣሪዎች በበኩላቸው በመገናኛ ብዙሃን ንጹሕ ሆኖ የመገመት መብታችን አልተጠበቀልንም ሲሉ ለፍርድ ቤቱ አቤቱታ አቅርበው ነበር። የግራ ቀኙን ክርክር ያዳመጠው ጊዜ ቀጠሮ ችሎቱ የፖሊስን የምርመራ መዝገብ ተመልክቶ አስፈላጊውን ትዕዛዝ ለመስጠት ለዛሬ ግንቦት 2 ቀን 2015 ዓ.ም በሰጠው ቀጠሮ መሰረት የተጠርጣሪዎችን የዋስትና ጥያቄ ለጊዜው ውድቅ በማድረግ ተጨማሪ የምርመራ ሥራ ማከናወን አስፈላጊ መሆኑን በማመን ለፖሊስ የ14 ቀን የተጨማሪ ምርመራ ጊዜ ፈቅዷል። በሽብር ወንጀል ተጠርጣሪ የሆኑት ዶክተር መሰረት ቀለመ ወርቅ ካጋጠማቸው የአስም የጤና እክል አኳያ ካሉበት የፍንፍኔ ፖሊስ ማቆያ ወደ ፌዴራል ፖሊስ ማቆያ እንዲዛወሩ ትዕዛዝ ሰጥቷል። ተጠርጣሪዎች የሰብአዊ መብት ተጥሶብናል ሲሉ ያቀረቡትን አቤቱታ በሚመለከት ፍርድ ቤቱ ጉዳዩ በሰብአዊ መብት ኮሚሽንና በፌዴራል ፖሊስ በኩል ተጣርቶ በቀጣይ ቀጠሮ እንዲቀርብ አዟል። ወደ ቀጣዩ ወሬያችን ስናልፍ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለሀገራዊ ምክክሩ ስኬታማነት ዝግጁ መሆኑን ገለጸ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለሀገራዊ ምክክሩ ስኬታማነት የራሱን አስተዋጽኦ ለማበርከት ዝግጁ መሆኑን የጋራ ምክር ቤቱ ሰብሳቢ ዶክተር መብራቱ አለሙ ገለጹ። የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ እንደገለጹት በኢትዮጵያ በተለያዩ ምክንያቶች ለሚፈጠሩ ችግሮች መቋጫ ለማበጀት አገራዊ ምክክሩ ወሳኝ መሆኑን ገልጸው የጋራ ምክር ቤቱ ለሀገራዊ ምክክሩ ስኬታማነት የራሱን አስተዋጽኦ ለማበርከት ስለመዘጋጀቱም አረጋግጠዋል። በሀገራዊ የምክክር ሂደቱ እንደ ሀገር እየፈተኑን ያሉ ዋና ዋና ችግሮችን በመለየት መነጋገርና የጋራ መፍትሄ ማበጀት እንዲሁም ምክክሩ እንዲሳካ የሁሉም ኃላፊነት መሆኑን በመጥቀስ የኢትዮጵያን ሕልውና አደጋ ላይ ለመጣል የሚደረጉ ማናቸውንም ሕገወጥ ድርጊቶች መከላከልና ዘላቂ ሰላም ለማስፈን የጋራ ጥረታችን ሊታከልበት ይገባልም ነው ያሉት። በሀገሪቱ የሚንቀሳቀሱ ሁሉም የፖለቲካ ፓርቲዎች ለዚህ ቁርጠኛ በመሆን ሊሰሩ ይገባል ማለታቸውን ኢዜአ ዘግቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን አዋጅ ታኅሳስ 20 ቀን 2014 ዓ.ም በሕዝብ ተወካዮች ምክር ቤት ጸድቆ ኮሚሽነሮችም ተሾመውለት ሥራ መጀመሩ ይታወሳል። ወደ ቀጣይ ወሬያችን ስናልፍ
በኦሮሚያ ክልል በድርቅ ለተጎዱ ዞኖች ከ26 ቢሊዮን ብር በላይ ድጋፍ መደረጉ ተገለጸ። በኦሮሚያ ክልል በዘንድሮ ዓመት በድርቅ ለተጎዱ 10 ዞኖች ከ26 ቢሊዮን ብር በላይ የሚገመት የአይነትና የተለያየ ድጋፍ መደረጉን የክልሉ ቡሳ ጎኖፋ ተቋም ገለጸ። ድጋፉ ከፌዴራልና ከክልሉ መንግስታዊ ካልሆኑ ተቋማት እንዲሁም ከተለያዩ የህብረተሰብ ክፍሎችና ከክልሉ ህዝብ የተገኘ መሆኑ የተገለጸ ሲሆን የተቋሙ ኃላፊ ሀብታሙ ሲሳይ በዘንድሮ ዓመት በ10 የክልሉ ዞኖች የተከሰተውን ድርቅ በራስ አቅም ለመቋቋም ሲሰራ መቆየቱንም ተናግረዋል። በተለይም በቦረና፣ ጉጂ፣ ምስራቅ ባሌ፣ ምዕራብና ምስራቅ ሐረርጌ ዞኖች ድርቁ በሰውና በእንስሳት ላይ የከፋ ጉዳት እንዳያስከትል የተሻለ አቅም የተገነባበት ዓመት ነው ብለዋል ኃላፊው። በተጨማሪም በድርቁ በተጎዱ አካባቢዎች ያሉ ተማሪዎችም በምግብ እጥረት ምክንያት ከትምህርት ገበታቸው እንዳይቀሩ ቡሳ ጎኖፋ የማይተካ ሚና መጫወቱን ገልጸዋል። በዚህም በአሁኑ ወቅት በክልሉ ከ5.4 ሚሊዮን በላይ የተማሪዎች ምገባ እየተከናወነ መሆኑን ነው ኃላፊው ያብራሩት። በአሁኑ ወቅት ከ2.5 ቢሊዮን ብር በላይ ግምት ያለው ሀብት በጥሬ ገንዘብና በአይነት መሰብሰብ መቻሉን ጠቅሰው እስከ መጪው ሰኔ ድረስ የሀብት አሰባሰቡን 3 ቢሊዮን ብር ለማድረስ እየተሰራ ነው ብሏል። በዚህም በመጪው ዓመት በሁሉም ትምህርት ቤቶች የምገባ መርሃ ግብር ለማስኬድ ታቅዶ ሀብት የማሰባሰቡ ሥራ ተጠናክሮ እንደቀጠለ መናገራቸውን የመንግስት ሚዲያ ዘግቧል። በመጨረሻም በ2016 ዓ.ም የትግራይ ክልልን ጨምሮ ስድስተኛው ሀገራዊ ምርጫ ባልተካሄደባቸው አካባቢዎች ምርጫ ለማካሄድ ማቀዱን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ቦርዱ የ2015 በጀት ዓመት ያለፉትን 9 ወራት የእቅድ አፈጻጸም ግምገማ ሪፖርት ለሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ማቅረቡን ኢቢሲ ዘግቧል። በትግራይ ክልል ጳጉሜ 4 ቀን 2012 ዓ.ም በተደረገው ክልላዊ ምርጫ ህወሓት በአብላጫ ድምፅ ማሸነፉ የተነገረ ሲሆን ሰኔ 14 ቀን 2013 ዓ.ም በተደረገው የስድስተኛው ሀገራዊ ምርጫን ደግሞ ብልጽግና በአብላጫ ድምፅ ማሸነፉ ይታወቃል። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ